ሰላም ቅዱሳን እግዚአብሔር ቤተሰቦች እግዚአብሔር ሰላምና ጸጋ ይብዛላችሁ። ኢየሱስ ክርስቶስ ጌታ ነው። ፍሮታ ባዩ ባልቻ እባላለሁ። የሰማይ መስኮት ዓለም አቀፍ ቤተክርስቲያን የለገጣፎ ላይ ዋና ቤተክርስቲያን እንግዲህ ይህን ይመስላል። ውስጧና ይሄን ይመስላል። እግዚአብሔር አምላክ ያው እንድረዳን እየጸለይን እንገኛለን። ይህን በቆርቆሮ ለመቀየር እየተንቀሳቀሰ ነው የምንገኘው። ያው በዚህ ጋር እንደዚህ ነው። ብርድ ያው ሰዎችን አያስቀምጥም። ማታ ማታ ፕሮግራሞች በጣም እንትን እያለ ነው ያለውት። ይሄ ብቻ አይደለም እንደገና ጣራውን ስንመለከተው በዚህ በኩል ላይ የተወሰነ ቆርቆሮዎችን ሰዎች መግዛት ጀምሯልና እግዚአብሔር የተባረከ ይሁን። የተወሰነ ቆርቆሮዎች እዚህ ጋር ተገዝቶ እንዲሁ ተቀምጧል። ስራ እግዚአብሔር እንግዲህ ሰዎችን እያነሳሳ ነው ያለውና ምናልባት በዚህ አካባቢ ላይ ትንሽ መሰራት ያለባቸው አሉ እዚህ ላይ እና በጣም እግዚአብሔር እየረዳን ነው ያለው። ጌታ ይባረክ። እኛም እናንተ ምናልባት የራሳችሁን እንድትወጡ ለእግዚአብሔር ቤት የሚል ነገር ነው እንድታግዙን ከጎናችን እንድትሆኑ ምናልባት ወደ 30 ቆርቆሮ ይፈጃል ብዬ አስባለሁ የቀረው ቦታና ጌታ እየረዳን ያለ እዚህ ጋር 6 ቆርቆሮ ወደ 8 እና 4 12 ቆርቆሮ ሰው ገዝቶልናልና ይሄኛው ላስቲክ ነው ሰከንድ አንድ ያገለገለ። ይሄ ደግሞ አዲስ ነው 6 ቆርቆሮ ማለት ነው። እንግዲህ እንደዚህ ሆኖ እየተገለገለ ይገኛል። ጣራው ያስቀምጥም እንደምታዩት ነው። በጣም በኃይል ነው ዝናብ የሚያፈሰውና ያውኛ እግዚአብሔርን ቤት አብረን ለመስራት ያው እንግዲህ የበረከቱ ተካፋይ እንድትሆኑ ስለምንፈልግ ነው ይሄን ቪዲዮ አንስቼ ምልክላችሁ። ጌታ እግዚአብሔር አምላክ ዘመናችሁን ይባርክ። ቤታችሁ ህይወታችሁ የተባረከ ይሁን። ይሄን ለመስራት አባልነትን አይደለም የሚጠይቀው አካል መሆን በቂ ነው። ምንድነው የእግዚአብሔር ቤት በሄዳችሁበት ቦታ ሁሉ የእግዚአብሔር ቤት የእናንተ ቤት ነውና ያገባችኋል ስለ እግዚአብሔር ቤትና ለዚህ ነው ይሄን ያልኳችሁና እግዚአብሔር አምላክ እንግዲህ በረዳችሁ መጠን ከጎናችሁ እንድትሆን የሚል ነገር ነው። ከአንድ ቆርቆሮ ጀምሮ ይቻላል እግዚአብሔር ቤት መደገፍ። ጌታ እግዚአብሔር ዘመናችሁን ይባርክ። ተባረኩ። እግዚአብሔር ከእናንተ ጋር ይሁን። ስለምታደርጉ መልካም ድርጊት መልካም አገልግሎት እግዚአብሔር ዘመናችሁን ይባርክ። ለመልካም ስራ ሁሉ እጃችሁን አበረቱ ይላል ኢየሱስ ጌታ። ለመልካም ስራ ሁሉ እጃችሁን አበረቱ ይላል ጌታ። እግዚአብሔር የተባረከ ይሁን። እግዚአብሔር መልካምና ታላቅ አምላክ ነው። ተባረኩ። ዘመናችሁ ላይ ተባረከ ይሁን። ጌታ ከእናንተ ጋር ይሁን ልላችሁ እወዳለሁ። አሜን።